የዛሬ 8 ወር አካባቢ የካቲት 25 ነው ወደዚህ የመጣ ነውና ለመጀመሪያ ጊዜ ያረፍነው እዚህ አያቶቼ ቤት ነው። ከዛ በኋላ የነበረውን ጆርኒ እነግራችኋለሁ። በተጨማሪ ደግሞ ቲክቶክ አካውንታችን ላይ ገብታችሁ ከመጀመሪያው ያሉትን ቪዲዮዎች በማየት ጆርኒያችን ምን ይመስል እንደነበረ ማየት ትችላላችሁ። ቤተሰቦቼ በዚህ የ8 ወር የገጠር ቆይታዬ በቲክቶክ ብዙ ቤተሰቦችን ማፍራት ችለናል። ከዛ በተጨማሪም አዳዲስ ላይፍ ስታይሎችን ለኢትዮጵያውያን ማህበረሰብ እንዲሁም ለኤርትራውያን ለማሳየት እየሞከርን ነው። የምንሰራው ስራ ጥሩ እንደሆነ፣ ሰዎችን የሚያበረታታ ኢንጌጅ የሚያደርግ እንደሆነ፣ ሰዎች እየተበረታቱ ደግሞ እነዚህ ነገሮች እያዩ ወደ እነዚህ አይነት ላይፍ እንዲሳቡ ለማድረግ እየሞከርን ነው። ይሄ ነገር ፍሬ እያፈራ ነው ብዬ አምናለሁ። አንድ በጣም የምታግዙኝ ነገር አለ። ይሄን ቪዲዮ ለብዙዎች ሼር ታደርጉልኛላችሁ። አንደኛ፣ ሁለተኛ ደግሞ ቲክቶክ ክሬቲቭ አዋርድ ላይ በ3 ዘርፍ ታጭተናል። አንደኛው ምንድነው ቤስት ላይፍ ስታይል፣ ሁለተኛው ቤስት ሼፍ፣ ሶስተኛው ደግሞ ጭላሎ ፉድ ኮምፕሌክስ ያዘጋጀው የኦኬ ፓስታ ቻሌንጅ ነው። በቤስት ሼፍ እየመራን እንገኛለን። ነገር ግን አሁን ልጠይቃችሁ የመጣሁት ምንድነው ጭላሎ ፉድ ኮምፕሌክስ ያዘጋጀውን የኦኬ ፓስታ ቻሌንጅ ጥሩ ኢንጌጅመንት እያገኘን ነው። ነገር ግን ማሸነፍ ይገባናል ብዬ አምናለሁ። ምክንያቱም ጥሩ ቪዲዮ ለመስራት ሞክረናል። የሰራነውን ቪዲዮ ፒን አደርግላችኋለሁ። ከዛ በተጨማሪ ደግሞ ከዚህ አላማ የምናገኘውን ገንዘብ ልናውልበት ያሰብነው አላማ ምንድነው? ከተማ ላይ እየኖሩ ገጠር ቤተሰብ የሌላቸውና የገጠር ኑሮን መኖር የሚፈልጉ ስደት መሰደድ የማይፈልጉ ወይም አማራጭ እንዳለ ማየት የሚፈልጉ ኢትዮጵያውያን ወንድሞቻችንን የገጠር ላይፍ ምን እንደሚመስል ከኛ ጋር መጥተው ጊዜ አሳልፈው ህይወታቸውን የሚቃኙበትን መንገድ የማመቻቸት ፕላን አለን። ለዛ ገንዘብ ያስፈልገናል። ስለዚህ ይሄንን አዋርድ እንድናሸንፍ ቮት እንድታደርጉኝ ጠይቃችኋለሁ። ሊንክ እኔ ቲክቶክ ባዮ ላይ ከስር ሊንክ አስቀምጥላችኋለሁ፣ ይሄ በምታዩት መልኩ። ስለዚህ በዛ እየገባችሁ ሁላችሁም ቮት አድርጉኝ። ሄሎ፣ እሺ፣ ቮት አድርጉት። ቮት አድርጉት። ሰምቷል? ቮት አድርጉት። 2025 ላይ እጩ ተወዳዳሪዎች ለሆኑ ኮንተንት ክሬተሮች በውጭ ሀገር የምትገኙ አድናቂዎቻቸው ለነሱ ድምጽ ለመስጠት ከፈለጋችሁ እሱን በአሪፍ ፔይ ፓወርድ የሆነው global.tca2025.com ላይ አዘጋጅተንላችኋል። ፕሮሰሱም እጅግ በጣም ቀላል ነው። global.tca2025.com የሚለው ዌብሳይት ላይ በመግባት ኢሜል አድሬሳችሁን የምታስገቡበት ቦታ አለ። ልክ እሱን እንዳስገባችሁ ኦቲፒ ነምበር ወይ ደግሞ የኮድ ቁጥር ይልክላችኋል። ያንን የኮድ ቁጥር ተጠቅማችሁ ሎጊን በማድረግ ከሚመጡላችሁ የሰብስክሪፕሽን ምርጫዎች ውስጥ እየመረጣችሁ የምትፈልጉትን የምትወዱትን ኮንተንት ክሬተር ከውጭ ሆናችሁ እዚህ ሀገር ውስጥ መምረጥ ትችላላችሁ። ሶሻል ሚዲያ ከጀመርን 8 ወር ይሆነናል። ቲክቶክን ስፔሻሊ ቲክቶክን መስራት ከጀመርን 8 ወር ይሆነናል። ገጠር ከገባን ጀምሮ ቲክቶክ መስራት ጀምሬ ነበረ። ምክንያቱም የየለት ውሎዬን የማደርገውን እንቅስቃሴ ያለኝን ከተፈጥሮ ጋር ያለኝን ኢንተራክሽን እንዴት ደግሞ ሰዎች የሆነን ስራ ሰርተው አቺቭ ማድረግ ይችላሉ፣ እንዴት ገበሬ መሆን ይችላሉ የሚለውን በተግባር ማሳየት ስለምፈልግ የየቀን ውሎዬን እየቀረጽኩኝ በሶሻል ሚዲያ አጋራ ነበረ። ያ ነገር ፍሬ ያፈራ ውጤታማ የሆነ ቆንጆ እይታ እያገኘ መጥቷል። አሁን ላይ እንግዲህ በቲክቶክ ወደ 480,000 በላይ የሆኑ ቤተሰቦች አሉን። በዩቲዩብ በቅርቡ 11,000 ገብተናል። ለዚህም በጣም ላመሰግናችሁ እወዳለሁ። እንግዲህ የኔ ቤተሰቦች እኔን የምትወዱኝ አንድ ነገር ጠይቃችሁ ነው። ምን እናደርጋለን መሰላችሁ? በእኔ ስም የተከፈቱ ፌክ የሆኑ የፌስቡክ እና የዩቲዩብ አካውንቶች እንዲሁም የኢንስታግራም አካውንቶች አሉ። እነዛን አካውንቶች ሜንሽን አደርግላችኋለሁ። እናንተ ሪፖርት በማድረግ ታግዙኛላችሁ ማለት ነው። ምክንያቱም ለጥሩ አላማ ብቻ ሳይሆን ላልተገባ አላማ እየተጠቀሙ ነው። የኔን ስምና አርማ ይዘው የማይገባ ተግባር እያደረጉ በውስጥ ሰዎችን ገንዘብ እየጠየቁ ላልተገባ ነገር ሰዎችን እየገፋፉ ስለሆነ ስለዚህ እነዚህን ነገሮች በማስቆም ትክክለኛው የኔን አካውንት የዩቲዩብ ይሄ የምታዩት የዩቲዩብ አካውንት ነው። ከቲክቶክ ደግሞ ከ480,000 በላይ ፎሎወር ያለው አካውንት አለኝ። እንዲሁም የኢንስታግራም ካሌቢን ገጠር ኦፊሻል የሚል አካውንት አለኝ። እነዚህን አካውንቶች ከስራ አስቀምጥላችኋለሁ። ትክክለኛ በእነዚህ ታገኙኛላችሁ። ሌሎቹን ግን ሪፖርት በማድረግ ከኔ ጋር ያላችሁን አጋርነት ታሳዩኛላችሁ። በዚህ የ8 ወር የገጠር ቆይታ እንግዲህ ኦልሞስት ያላመረትናቸው አይነት ምርቶች የሉ እንግዲህ የምታዩትን ካሮት ጨምሮ ማለት ነው። በጣም ውጤታማ ነበር። እንግዲህ አያቴ እንድንሰራበት ይሄን ቦታ ፈቅዳለን። ለመጀመሪያ ጊዜ በሙሉ አትክልቶች እዚህ ጋር አምርተን የጓሮ አትክልቶችን መጠቀም ችለን ነበረ። አሁን እንግዲህ ፋይናሊ ወደዛ ትራንስፈር ስላደረግን እዛ ነው እየሰራን ያለ ነው። እንግዲህ አሁን ከረንትሊ ዱባ አለን። ለቤት አገልግሎት የሚውል ነው። ብዙም ለማርኬት አናቀርበውም። ነገር ግን በቃ በጣም ውጤታማ የሆነ ነገር ነው ዱባ። እንደምታዩት ነው። በጣም ደስ የሚል ነው።
እንግዲህ ቆንጆ ፓምኪን ወይም ዱባ እናመርታለን ማለት ነው። የግብርና ስራ የተያያዘ ነውና ገጠር ከገባው በኋላ እንደ ሀሳብ መስራት ከምፈልጋቸው ነገሮች አንዱ የንብ ስራ ነበረ። አጋጣሚ ሆኖ የለም ፕላንት የሚባል የቲክቶክ አካውንት ያላቸው አቶ ዘካሪያስ የሚባሉ ግለሰብ ለምን እኔ የንብ ቀፎ አልሰጥህም በማለት ይህንን ስራ አስጀምረውኛል። ይሄ ስራ በጣም ደስ የሚል በጣም አትራክቲቭ የሆነ በጣም ቆንጆ ስራ ነው። እንግዲህ ለሶስተኛ ዙር አሁን ሰሞኑን ማር የምንቆርጥ ይሆናል። በጣም ደስ ይላል ስራው እና ካሉን ነገሮች መካከል አንዱ እንግዲህ ንብ ነው ማለት ነው። እንግዲህ ገጠር መኖር ከጀመርኩኝ የመጀመሪያ እርሻዬ ይሄ ነው። መኖሪያ ቤቴ ከጀርባ የምትመለከቱት ነው። እዚህ እርሻ ላይ ለመጀመሪያ ጊዜ ቲማቲም አምርቼ ቆንጆ ውጤት ቆንጆ ልምድ ያገኘሁበት ነው። ቲማቲሙን ካነሳን በኋላ ጥቅል ጎመንና ቃሪያ ለመትከል ሞክረናል። በጣም ጥሩ ውጤት እያሳየን ነው። እንግዲህ የመጀመሪያ እርሻዬንና ኑሮዬን የጀመርኩት እዚህ ነው ማለት ነው። ገጠር መኖራችሁን ደስተኛ ከሚያደርጉት ነገሮች መካከል ኤቭሪዌር ዩ ጎ ኢዝ ኔቸር አለ እና የምትኖሩት ከተፈጥሮ ጋር ነው። በጣም ደስተኛ ያደርጋል እና ደስ ይላል። መንገዳችንም ይኸው እንደምታዩት በተክሎች የተከበበ ነው። ሌፍት ኤንድ ራይት ስታዩ በጣም ደስ ይላል። የሁሉም ሰው ጓሮ ተክሎች አሉት ምናምን። አይ ቲንክ ገጠር መኖር በጣም አሪፍ ነው። ሁለተኛ እርሻችን የምታዩትን ይመስላል። ሁለተኛ እርሻችን እንግዲህ ከመጀመሪያው እርሻ የነበረንን ልምድ ወስደን ወደዚህኛው ነው ቀጥታ ትራንስፈር ያደረግነው። ትንሽ ግን ቦታው በጣም ለመስራት አድካሚ ብዙ ኮስት ያስወጣን ነው። ኦልሞስት ወደ 700 ካሬ ሜትር አካባቢ ይሆናል። በውስጡ በስፋት ቲማቲም ለመስራት ሞክረናል። በተጨማሪ ደግሞ የምታዩትን ሚጥሚጣ ቃሪያና ጥቅል ጎመን ለሙከራ ያክል ሞክረናል። እዚህኛው ላይ ያየነው ውጤት በጣም አሪፍ ነው፣ ግን ከስራ አንጻር ትልቅ ከፍተኛ ገንዘብ ያስወጣን በጣም አድካሚ በጣም ሌቨር ኢንቴንሲቭ የሆነ ስራ ነው የሰራ ነው። እዚህ ላይ በጣም አድካሚ ነው፣ ወጪውም ትንሽ ኮስቲ የሆነ ነው እና ደግሞ ትልቅ ልምድ የሚወሰድኩበት ነው። ከሞላ ጎደል ይሄን ይመስላል። ዝግጅት ላይ ከፍተኛ ጊዜ ወስዶብን ነበረ። ከፍተኛ ዝግጅት አስፈልጎናል። ከፍተኛ ወጪ አውጥተናል። ማለት ከፍተኛ ወጪ ስላችሁ ከኔ ኢኮኖሚካሊ አኳያ ነው እንጂ ለአንዳንዶቻችሁ ምናልባት የምሳ መብያም ሊሆን ይችላል። ግን በጣም ደስ የሚል ኤክስፒሪየንስ ያገኘሁበት። ገንዘብ ከየት አምጥተህ ነው ያንን ሁሉ ምግብ የምትበላው ለምትሉ፣ ገበሬ ነኝ፣ እርሻ ሰራለሁ፣ የማገኘውን ምርት ለገበያ አቀርባለሁ። ቀጥሎ በማገኘው ገንዘብ ደግሞ የራሴን ህይወት መራለሁ እና ይሄኛው እርሻ ይሄን ይመስላል ከሞላ ጎደል። ኑ ላሳያችሁ። እንግዲህ ምርት ተሰብስቦ ወደ ማብቂያው አካባቢ ላይ ነው የምንገኘው። አሁን ከዚህ በኋላ 2 ሳምንት ምርት ሊሰጥ ነው። እንግዲህ ከጀርባ የምትመለከቱት ሁለተኛ እርሻዬ ላይ ለጥበቃ ቤት ብዬ የሰራኋት ቤት ነች። በቀጣይ የሚያስፈልጋትን ፋሲሊቲ አሟልተን እንግዲህ ቆንጆ ማደሪያ እናደርጋታለን። በቀጣይ እዚህ በጋ ላይ ለመስራት ያሰብኳቸው ስራዎች አሉ። ቆንጆ ስራ ይኖረናል። በቋሚነት የሚኖሩ 1-2 ሰራተኞች ይኖሩኛል ብዬ አስባለሁ። እንግዲህ በቋሚነት እነሱ እዚህ እየኖሩ የእርሻውን ስራ የሚሰሩት ይሆናል። የቀጣይ እንግዲህ ፕሮግራማችን እሱ ነው እዚህኛው እርሻ ላይ። ነገር ግን እዚህኛው እርሻ ላይ የሰራነው ቲማቲም አዋጭ አልነበረም። ምክንያቱም እንደምታዩት ምርቱ በጣም ትንንሽ ነው። ምርት ዘር መረጣ ላይ ተሸውደናል። ቢኮዝ እኔ ልምዱም ስላልነበረኝ እንግዲህ ዘር የሸጡልን ሰዎች ጥሩ ነው ብለው ነው የሸጡልን። ነገር ግን ውጤታማ አልነበረም። ፍሬውን በጣም ትንንሽ ነበረ። እዚህኛው እርሻ ላይ ትርፋማ አልነበርንም ማለት ነው አደሆን እና ግን በቂ ልምድ አግኝተናል። ከዚህ በኋላ ምን አይነት ዘር መጠቀም እንዳለብን ተምረናል። እና ከዚህ በኋላ እርሻ መስራት የምታስቡ ሰዎች ትልቁ ጥንቃቄ ማድረግ ያለባችሁ ነገር ቢኖር ዘር ላይ ምርጫችሁ ላይ በጣም መጠንቀቅ አለባችሁ። ከዛ በኋላ ያለውን ውጤታችሁን፣ ሂደታችሁን፣ የስራ ሂደታችሁን ሁሉን ነገር የሚወስነው የምትመርጡት ዘር ስለሆነ ዘር ላይ ተጠንቀቁ። እንግዲህ እንደነገርኳችሁ ነው የገጠር መንገዶች እንደዚህ ናቸው። በቃ ምን ልበላችሁ፣ ኦልሞስት አሁን ከሁለተኛ እርሻዬ አያቴ ቤት ድረስ ለመሄድ ከ15 እስከ 20 ደቂቃ ይፈጃል የእግር መንገዱና ምንም አይነት ድካም ሳይሰማችሁ ሰውነታችሁ ሳይዝል መንገድ የሄዳችሁ እንኳን ሳይመስላችሁ ነው ሄዳችሁ የምትደርሱትና ከኔቸር ጋር መኖር ከኔቸር ጋር መጓዝ በጣም ደስ ይላልና
አንድ ትልቅ ልምድ ያደረኩት ነገር ገጠር ከገባው ምንድነው ረጅም መንገድ መጓዝ ያለ ድካም እና 15 20 30 ደቂቃ መንገድ ሄዳለሁ፣ ግን ምንም አይነት ድካም የለም። ምክንያቱም በእንደዚህ አይነት ኢንቫይሮንመንት ውስጥ መንገድ እየሄዳችሁ መድከም የሚባል ነገር አይታሰብም። የእንቁላል ሶርስህ ምንድን ነው? እንቁላል ከየት ነው የምታገኘው ለምትሉኝ፣ እንግዲህ እንቁላል ሶርሴ እነዚህ ናቸው። የሀበሻ ዶሮዎች አሉ። አሁን እንግዲህ እርሻ ውስጥ ተበታትነው ነው ወደ 6 የሚጠጉ የሀበሻ ዶሮዎች አሉ። እሺ ቮት አድርጉት፣ ቮት አድርጉት፣ ሰምተው ቮት አድርጉት፣ ቮት አድርጉት፣ ቮት አድርጉት።